ነሽ ነፍሴ አንቺው ጋር ይቀመጥ እባክሽን የፍቅሬ ትዝታ የማትመጪ እንደሆን ምን አጥፍቼ እኔ ሃይ አክሮፊያለች። ደህና ነሽ? ደህና ነኝ። ደህና ነሽ? አሪፍ ነበር አዳር? እግዚአብሔር ይመስገን። ተመቸሽ ያለሽበት ቦታ? እግዚአብሔር ይመስገን። እኔ ግን አልተመቸኝም። ምን ሆነ ያልተመቸክ? ያለ አንቺ ዛቢ ማደሩ ነው። እንደዚህ አይነት ነገር እኮ አይደለም የቀጠርኩ። ምታይ ምንድነው? እንደዚህ እንድታወራኝ አይደለም የቀጠርኩ። እና ታዲያ እዚህ ቦታ ምናምን ላገኝሽ ፈልጋለሁ ስትለኝ እዚህ እንገናኝ ያልኩ እንደዚህ አይነት ወሬ እንድታወራኝ ሳይሆን። እሺ ምን ልበልሽ? ምንድነው የምትፈልጊው? ምንም አትፈልጊም? ለምንድነው ልታወራኝ የፈለከው? እኔና አንቺ ማውራት ስላለብን ነው ቆንጆ። እኔና አንቺ መለያየት የለብንም። እኔና አንቺ በማይሆን ነገር ላይክ እሷ ሌላ ጥሩ ስሜት ኖራት ማለት እኔ ጋር ኖረ ማለት አይደለም። ቅመሜ ልክ ነሽ። እኔ እሷን ቀርቤ ጥሩ ነገር ለሷ ጥሩ መሆኔ ምናምን እሷ ጋር ስሜቷ ሊቀይር ይችላል። እሷም ላይ መፍረድ አልፈልግም እኮ ግን እንደዛ ሊሆን ይችላል። አውቃለሁ። ስህተቴን እኮ አምኜልሻለሁ። እሺ እኔ ምን ላድርግ? እሺ አብረን እንሁን። በቃ ሁሉንም ነገር ኢግኖር እንጭ። አሁን ትመጣለች፣ ይኸው ትነግርሻለች። ሁሉንም ነገር ትነግራታለች። በቃ ከሷ ጋር ትጨርሻለሽ። ብሩኬ በእናትህ በቃ እኔ ከማንም መረጥሽ ነው እዚህ ጋር ምን ሆኗል? ምን ነገር ነው? አይምሽም? የኔ አኩራፊ ነይ እስቲ። ምንድነው እንዴ ኩርፍም? እኔ አላኮረፍኩም እኮ ብሩኬ በእናትህ። አሁን እሷን መጥራት አስፈላጊ አልነበረም። በቃ እኔ ለራሴ ጊዜ መስጠት ስለፈለኩኝ ከራሴ ጋር በደንብ ማውራት ስለፈለኩኝ ምናምን ነው አይደል? እሺ እኔስ ከኔ ጋር ለኔ ሰላም የሚሰጠኝ ነው የሚመስልህ? ከኔ ጋር ሆነሽ ለኔ ሰላም የሚሰጠኝ ነው? ሰላም ካልሰጠሽ በቃ ይብቃ ብሩኬ። በዚህ ሁኔታ ውስጥ እኔ መኖር አልችልም። እግዚአብሔር እንዴ ሁሌ ሰው ቤት ውስጥ እየተመላለሰ በጣም ደስ ይላል። እኔ አሁን ማታ እውነት ስነግርህ አንተን በመለየቴ ምናምን የሆነ ስሜት አለኝ፣ ተሰምቶኛል። ግን በቃ ሰላም ተሰምቶኛል በሌላ መንገድ ደግሞ። ምክንያቱም ማንም አይረብሽህም፣ ቢያንስ አይምሮህን ታሳርፈዋለህ። በቃ እንዴ ከኔ ተለይተሽ ምናምን እኔ የግድ አንተን ወደድኩህና በዚህ አይነት መንገድ እንደዚህ መሆን የለብኝም። በቃ በጣም እየተጎዳሁ ነው። የኔ ጥፋት ምንድነው? እየተጎሳቆልኩ ነው ብሩኬ። በቃ እኔን መረዳት አለብህ። በሰው እስከ እና ታዲያ እስከ መቼ? ይሄ ሰው ደግሞ በእኔ ምክንያት አይደለም። አንተ በጣም ትሪት ታደርጋቸዋለህ። ለምን? በቃ ብዙ ጊዜ ነግሬያለሁ። ትሪት አታድርጋቸው። ተው በቃ ማንንም አትቅረብ። እኔ እናንተም ከሆነ በቃ የሰው ልጅ ይጋጫል እኮ መታረቅ